ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት የአማርኛ ፊደላት ባለ አራት ፊደሎች ማለት ነው። የተለያዩ አራት ፊደላቶችን በአንድ ላይ አድርጌ ቃላቶች ነው ያመጣሁላችሁ። ስለዚህ እነዚህ ቃላቶች አራት አራት ፊደል ያላቸው ቃላቶች ናቸው ማለት ነው። እናንተ እስከመጨረሻው ድረስ አብራችሁን ቆዩ። በደንብ አድርጌ እኔ ቪዲዮውን አነብላችኋለሁ። ለቻናሌ አዲስ ከሆናችሁ ቻናሉን ሳብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ወሳኝ የሆነ የአማርኛ ትምህርት ስለሆነ አማርኛን ከመሰረቱ ጀምረን ፊደላትን፣ ቃላትን፣ ምንባብ፣ ሰላምታዎችን በደንብ አድርገን ማንበብ መጻፍ ስለምንችል ማለት ነው። ስለዚህ በደንብ አድርጋችሁ ተከታተሉ፣ ሼር አድርጉ ለጓደኞቻችሁ። ጠቃሚ ትምህርት ስለሆነ ኦንላይን መማር የምትፈልጉ ተማሪዎች እኔ ጋር ማግኘት ትችላላችሁ። በቀን አንዳንድ ሰዓት፣ በሳምንት 5 ቀን በተመቻችሁ ሰዓት ማለት ነው። ጠዋትም፣ ቀንም፣ ማታም እረፍት በምትወሩበት ሰዓት መማር ትችላላችሁ። እዚህ ጋር ስልክ ቁጥር አስቀምጬላችኋለሁ። በዚህ ቁጥር እየደወላችሁ መማር ትችላላችሁ ማለት ነው። ስልክ ቁጥር እዚህ ጋር አስቀምጬላችኋለሁ 251 251 9 18 32 00 42 251 9 18 32 00 42 በኢሞ በዋትሳፕ ሃይ በሉኝ። በኢሞ በዋትሳፕ ሃይ በሉኝ። እኔ ቀጥታ አናገራችሁና ትምህርታችሁን በሚገባ ትጀምራላችሁ ማለት ነው። አሁን ቀጥታ ወደ ቪዲዮ ልሂድና ቪዲዮውን እያነበብኩ ላስተምራችሁ። አንድ በአንድ ስንሄድ ሀብታም ሀብታም ወደ ታች ላንብብላችሁ። ህብረት ህብረት ሀውልት ሀውልት ለምለም ለምለም ሊስትሮ ሊስትሮ ይላል ማለት ነው። እሺ እንየው። ሀብታም ሀብታም ህብረት 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 ሀውልት ሀውልት ለምለም ለምለም ሊስትሮ ሊስትሮ ብለን የመጀመሪያውን እናነባለን ማለት ነው። በዚህ አማካኝነት ወደ ሁለተኛው ስንሄድ መሰረት መሰረት መሰላል መሰላል መስቀል መስቀል መዝሙር መዝሙር መዝናኛ መዝናኛ ብለን እናነባለን ማለት ነው። እሺ እንየው ይሄንም አንድ በአንድ መሰረት መሰረት መሰላል መሰላል መስቀል መስቀል መዝሙር መዝሙር መዝናኛ መዝናኛ ብለን ሁለተኛውን እንደዚህ እንመሰርታለን ማለት ነው። ወደ ሶስተኛ ሲሄድ ሚስማር ሚስማር ማህበር ማህበር ስብስብ ወይም ህብረት ማለት ነው። ማህበር እሺ ምስክር ምስክር ምህረት ምህረት ርብራብ 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 እሺ ሚስማር ሚስማር ማህበር ማህበር ምስክር ምስክር ምህረት ምህረት ርብራብ ርብራብ ወይም እንደ መወጣጫ ማለት ነው። ርብራብ ብለን እንመሰርታለን። ወደ አራተኛ ስንሄድ አራተኛ ረመዳን 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 ሰውነት ሰውነት ሴኮንድ ሴኮንድ ስብሰባ ስብሰባ
ስፖርት 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 ብለን እንመሰርታለን ማለት ነው። እሺ ረመዳን ሰውነት ሰውነት ሴኮንድ ስብሰባ ስፖርት አሁን ወደ መጨረሻው ልንሄድ ነው። የመጨረሻውንም ስናይ ሸረሪት ሸንኮራ ወይም አገዳ የምንለው ማለት ነው። ሸንኮራ ሽልማት ሽማግሌ የመጨረሻ ሽምብራ ወይም ቆሎ ማለት ነው። ሽምብራ ብለን እንመሰርታለን ማለት ነው። እሺ ሸረሪት ሽምብራ ሽልማት ሽማግሌ ሽምብራ ብለን እንመሰርታለን ማለት ነው። አንድ በአንድ ቀስ አድርጌ እያሰመርኩኝ በደንብ አድርጌ ያነበብኩላችሁ። አሁን የመጨረሻ በፍጥነት አነብላችኋለሁ ማለት ነው። አሁን አግድም ነው የማነብላችሁ። ሀብታም መሰረት ሚስማር ረመዳን ሸረሪት ሁለተኛ ህብረት መሰላል ማህበር ሰውነት ሸንኮራ 3 ሀውልት መስቀል ምስክር ሴኮንድ ሽልማት 4 ለምለም መዝሙር ምህረት ስብሰባ ሽማግሌ የመጨረሻ ሊስትሮ መዝናኛ ርብራብ ስፖርት ሽምብራ ብላችሁ ማንበብ ትችላላችሁ ማለት ነው። በደንብ አድርጋችሁ እዩት። ቃላቱ ቀላል ነው። በደንብ እናንተ ይገባኛል ብላችሁ ውስጣችሁን ካሳመናችሁ ቀላል ነው። ማንኛውም ነገር ማንበብ መጻፍ ስለምትችሉ ማለት ነው። ስለዚህ ለዛሬው በደንብ አድርጌ በዚህ መሰረት አነበብኩላችሁ። በሌላ ሰዓት ሌላ ቪዲዮ ይዤላችሁ እመጣለሁ። አመሰግናለሁ። ቻው መልካም ጊዜ መልካም ቀን። መማር ከፈለጋችሁ ስልክ ቁጥሩን አትርሱ። ይህን ስልክ ቁጥር ጻፉልኝና ሃይ በሉኝ በኢሞ በቴሌግራም ቻው